የኔ ቆንጆ ሩታዬ እንግዲህ ወደ ቤቷ ገብታለች። በጣም ነው ደስ የሚለው። እናትነት ክብር ነው። እናትነት ትልቅነት ነው። እናትነት ብዙ ሚስጥር አለው። የእናት ብዙ ሚስጥር አለው። እና እናት ሆናለች ሩታዬ። በዚህ አጋጣሚ በጣም ነው ደስ የሚለው የኔ እናት ማለት ነው። እንደዚህ ስብስብ ብላችሁ ስላከበራችኋት በጣም ደስ ብሎኛል። ማርያምን እንግዲህ የአብርሽም እናት አሉ። ሁሉም ተሰባስበው አብርሽ ጓደኞቹ፣ የሩታ ጓደኞቿ በጣም ነው ደስ የምትሉት። ማርያምን በጣም ደስ ብሎኛል ሩታዬ። ማርያም በሽልም ታውጣሽ የኔ ቆንጆ። ደግሞ ደስ ብሎኛል። መጀመሪያ ሲገቡ መዝሙር ነበር ከፍተው የገቡት። በጣም ደስ ይላል ሩታዬ። እንዲያው በእርግጠኝነት ክርስትናሽንም እንጠብቃለን ባይነኝ እንዴኔ ማለት ነው። ምክንያቱም እህቷ ሜላት እኮ አይታቸዋል፣ ክርስትና አስነስታለች። እንግዲህ እስኪ እናያለን ብዬ አስባለሁ። ወንድ ልጅ ነው። ወንድ ልጅ ደግሞ አንድ ወር ከምናምን ነው ማለት ነው። አንድ ወር ከሀያ ይመስለኛል የወንድ ልጅ። የሴት ልጅ ነው ሁለት ወር ከ40 ነው እንጂ የወንድ ልጅ ቶሎ ነው ክርስትናው የሚደርሰው። እና ያለን አብረን እላለሁ። ሰላም እንዴት ናችሁ? ደህና ናችሁ? ያለምን ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ሩታዬን ማርያም በሽልም ታውጣሽ በሏት። እንግዲህ ዛሬ እንደዚህ ፈገግ ብላ ወደ ቤቷ ገብታለች። በእውነት በጣም ደስ ትላላችሁ። ጓደኝነት ማለት እንደዚህ ነው። አለቀ። እውነት በጣም ነው ያስደስቷት። በጣም ነው ፈገግ ያለችው የኔ እናት ማለት ነው። እንኳን ደስ ያለሽ ሩታዬ፣ እንኳን በሰላም ወደ ቤትሽ ገባሽ። እውነት ሁሉም ፈገግታቸው በጣም ያስደስታል ዛሬ እና በጣም ደስ ብሎኛል። ማርያምን ቪዲዮውን አይቼ አልጠገብኩትም እውነት ስነግራችሁና ያብርሽም እንግዲህ እና ቤላ ሁላችሁም በእውነት እንደዚህ በፈገግታ ተቀብላችሁ ሰፕራይዝ ስላረጋችኋል ደስ ብሎናል። እነ ሳምሪ ምን አልቀሩም። እውነት ብዙ ናቸው እንግዲህ ያያችኋቸውን አይታችኋል ብዬ አስባለሁ። በጣም ደስ የሚል ቆይታ ነበራቸው። እኔም ደስ ብሎኛል እውነት ለመናገር ሩታዬ ይገባሻል የኔ እናት። በጣም ምርጥ ልጅ ነሽ፣ ጥሩ ልጅ ነሽ፣ ይገባሻል። አንቺም ነገ እነዚህ ሁሉ ነገ አግብተው የሚወልዱ ናቸው። አንቺም ለዚህ ያብቃሽ። እነሱ ደግሞ እንትን ሲሉ አንቺ ደግሞ እዛ የምትገኝ ሁኝ። አንቺ ሲጀመር ከሁሉም ጋር የምትገኝ እንቁ ሴት ነሽ። በዚህ አጋጣሚ እኔ በጣም ነው የምወድሽ። አሁንም ደግሞ አኩርተሽናል የኔ ቆንጆ። የሚዲያ ድንቅ ሴት ነሽ አንቺ፣ እውነት ስናገር ማለት ነው። እንደ ማንኞቹም ያልሆንሽ አበባ የሆንሽ ሴት ነሽ። ማንነትሽን ያስመሰክረሽ አሳይተሻል። የኔ ታማኝ ልባም ሴት ማለት ነው። በቃ እንደ አንቺ አይነት ሴት ያብዛልን። ልብሽን ለአንድ ሰው አድርገሽ እንደዚህ ፍሬ ያፈራሽ እንቁ ሴት ነሽና እግዚአብሔር ከአንቺ ጋር ይሁን። ልጅሽን እግዚአብሔር አምላክ በጥበቡ ያሳድግልሽ። ብርሃን እናቴ ቅፍ ድግፍ አድርጋ ለቁም ነገር ታብቃልሽ እላለሁ በዚህ አጋጣሚ። እንግዲህ ሁላችንም ያልወለዳችሁም ያላገባችሁም ፈጣሪ ትዳር ይስጣችሁ። ትዳር ሰጥቶ ደግሞ ልጅ ይስጣችሁ ላለሁ እውነት ለመናገር የሁላችንም ምኞት ነው። አይኔም ባይኔ ማለት ጥሩ ነው ብዬ አስባለሁ። ብርም ይቀራል፣ ሁሉም ነገር ይቀራል ወገኖቼ። እውነት ልንገራችሁ ልጅ ነው የሚቀድመው። ብርም ከሆነ ያልቃል። እውነት ልጅ ካላችሁ ግን ያ ልጅ እያደገ ነገ ተምሮ እናንተን የሚያሳልፍላችሁ ጥሩ ደረጃ የሚያደርስላችሁ ልጅ ነው የሚሆነው። ብር ግን ቢሰበሰብ አንዴ ሄዳችሁ ብሩን ብታወጡት ድጋሜ ስትሄዱ ብሩ ያልቃል። እና አንዳንዴ ቆም እያለን ብናስብ በተለይ ስደት ዓለም ላይ ያለን ሰዎች ብዬ አስባለሁ እውነት ለመናገር። ምክንያቱም ምንም ሞልቶ አይሞላም። ብሰሩትም አይሞላም። ምንም አሩቶ አይደለም። አሩታ ሞልቶ ተርፏት አይደለም ልጅ የወለደችው። ልታውቁ ይገባል። ግን ልጅ ቢወለድ ደስ ይላል። አያችሁ፣ ጎን በጎን ልጇን ታሳድጋለች። ደስ ይላል። አንድ ሰው ሞልቶ ተርፎት አይደለም ልጅ የሚወልደው። ይሄን ልታውቁ ይገባል። አንዳንድ ሰዎች አንድ ፎቅ ሰርተው ሁለተኛ ፎቅ ሳንሰራ ልጅ አንወልድም የሚሉ አሉ። ይሄ ግን የተሳሳተ ነገር ነው። ልጅ ሲወለድ የራሱ የሆነ ርዝቅ አለው። ፈጣሪ የሚሰጥ ርዝቅ አለው። ሲወለድ ያንተ ይሄ ነው ማደጊያ ይሄ ነው የሚለው እግዚአብሔር አምላክ አለን። ይሄንን ነው የምለው ውዶችዬ። እና ደስ ስላለኝ ይሄን ቪዲዮ ይዤላችሁ የመጣሁት። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ። የሩታ የፈገግታ በዚህ መልክ ስላየሁት በጣም ደስ ብሎኝ ነው ይዤላችሁ የመጣሁት። እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ቃል የለኝም ዛሬ። ደስ የሚል በፍቅር የተሞላ ቤተሰብ፣ በነገራችን ላይ በስነ ስርዓት ያደጉ ናቸው ልጆቿ። እውነት ያስታውቃሉ። ከሜላትንም ብዙ ነገር አይቻለሁኝና እግዚአብሔር ይጠብቃችሁ እላለሁ። ባይ ባይ።